የአፍሪካ ዋንጫ በሞሮኮ እየተካሄደ ነው። በሞሮኮ አስተናጋጅነት በሚካሄድበት ቶርናመንት እጅግ አስገራሚ ከሚባሉት ነገሮች አንዱ የዲሞክራቲክ ሪፐብሊክ ኮንጎ ዲአርሲ ከቦትስዋና እየተጫወቱ በነበረበት ጊዜ ስለተፈጠረው እጅግ አስገራሚ ነገር ነው። ይሄው ምንድነው? ሚኬል ኩካ የተባለ የኮንጎ ደጋፊ ለ90 ደቂቃ እጁን እንደዚህ በማድረግ የቀድሞውን የሀገሪቱን ጠቅላይ ሚኒስትር ፓትሪስ ሉሙምባን ሐውልት በማስመሰል ለሙሉ 90 ደቂቃ ያለምንም ንቅናቄ ያለምንም እንቅስቃሴ የቆየበት መንገድ እጅግ ዓለምን እያነጋገረ ነው እና ስለ ፓትሪስ ሉሙምባ ትንሽ ለማለት እንግዲህ ፓትሪስ ሉሙምባ ከ1958 የፖለቲካ በተለይ በዋናነት የፖለቲካ እንቅስቃሴ በማድረግ ከ1960 እስከ 61 እስከ ተገደለበት ጊዜ ድረስ ኮንጎን ለመቀየር ነፃ በማውጣት ሂደት ከቤልጂየም ቅኝ ግዛት ነፃ በማውጣት ሂደት ብዙ የታገለ ብዙ ያለመ በተለይ አፍሪካዊ እሳቤ ካላቸው ከነ kwame nkrumah የቀረበ ሀሳብ ያለው ትልቅ አላሚ ፓን አፍሪካኒስት የሆነ ትልቅ አፍሪካዊ ሰው ነው እና ፓትሪስ ሉሙምባ በተለይ በወቅቱ ከነበሩት የቤልጂየም ቅኝ ገዢዎች መሪዎች ከምዕራባውያን ከአሜሪካ ከእንግሊዝ ከሌሎቹም ጋር በነበረው የፖለቲካ ውጣ ውረድ እንግዲህ የሀገሪቱ የመጀመሪያው ከነጻነት በኋላ የሀገሪቱ የመጀመሪያው ጠቅላይ ሚኒስትር በመሆን ጆሴፍ ካሳቡቡ ደግሞ የሀገሪቱ ፕሬዝዳንት በመሆን መርተዋል። መጨረሻ ላይ ግን በግዞት ወደ ካታንጋ ተወስዶ በካታንጋ ፕሮቪንስ መሪዎች በተለይ በቤልጂየም አስተባባሪዎች እንዲገደል አስከሬኑም እንዳይገኝ ተደርጎ የተጣለ እጅግ በጣም ዘግናኝ በሆነ መልኩ የተገደለ የኮንጎ መሪ ነው። የአፍሪካ ታሪክ ይሄ ነው እና ነገር ግን እሳቤው እንደዛ አልነበረም። ራሱን የፖለቲካ ፓርቲ በማቋቋም ኮንጎን ወደ ተሻለ ደረጃ ለማድረስ ቤልጂየም ድረስ በመሄድ በተለያዩ የአፍሪካ ሀገራት በተለይ እንደ ጋና ባሉ ሀገራት በመሄድ ከነ kwame nkrumah የተሻለ ልምድ ለማግኘት እንዴት አድርገን አፍሪካን ወደ ነፃነት እንውሰድ ሀገራችን እንዴት እናረጋጋ የሚል ብዙ እሳቤ የነበረው ሰው ነው። ነገር ግን ሳይሳካ ፌል አድርጎ ሰውየውም በሀገሩ ሳይከበር እንዲገደል አስከሬኑም እንዳይገኝ ተደርጎ የተገደለ በጣም ትልቅ ሰው ነበር እና ይሄን ለማስታወስ ይሄ ሚኬል ኩካ የተሰኘው ደጋፊ ከስንት ዓመት በኋላ ለ90 ደቂቃ የፓትሪስ ሉሙምባን ሐውልት በመምሰል አለባበሱን፣ ቅርጹን፣ ዲዛይኑን በትክክል በማስመሰል እንደምትመለከቱ እዚህ ላይ እንደምናየው በትክክል ለ90 ደቂቃ ሰው ለ90 ደቂቃ እጁን እንዴት አይደክመው? እንዴት መንቀሳቀስ አይችልም? የሚተነፍስ ሁሉ አይመስልም። ሪል ሐውልት ነው የሚመስለው እና እጅግ ዓለምን ያነጋገረ ደጋፊ ነው። ሚኬል ኩካ በጣም እጅግ በጣም የሚደነቅ ደጋፊ ነው እና ምናልባትም በአፍኮን በሞሮኮ ቶርናመንት እጅግ በጣም ትኩረት ከሳቡና ካነጋገሩ ጉዳዮች አንዱ የሚኬል ኩካ የፓትሪስ ሉሙምባን ሐውልት አስመስሎ ለ90 ደቂቃ ለ1 ሰዓት ተኩል ቀጥ ብሎ መቆም ነው እና ይሄ እጅግ በጣም አነጋጋሪ ነው። እኔ በጣም ስለገረመኝ ባየሁት ቁጥር እንዴት ይሄን ሊያደርግ ቻለ እላለሁኝ እና በሱ ላይ ያለኝን አግራሞት ለመግለጽ ነው። በእርግጥ የኮንጎ ብራዛቪል እንደዚሁም የፓትሪስ ሉሙምባ ሁኔታ አጠቃላይ የኮንጎ እጣ ፈንታ አሁንም ያለችበት ሁኔታ እጅግ በጣም አስከፊ ብዙ ነገር ሊያስተነትን ብዙ ነገር ሊያስብል የሚችል እጅግ አሳዛኝ ከሚባሉ የዓለማችን ሀገራት መካከል ኮንጎ አንዷ ናትና የሚኬል ኩካም በዚህ መልኩ የፓትሪስ ሉሙምባን ሐውልት ሰርቶ ለዓለም መሪው ጠቅላይ ሚኒስትሩ የኮንጎ የነፃነት የመጀመሪያው ጠቅላይ ሚኒስትር እኒህ ነበሩ ብሎ ማስታወሱ እጅግ በጣም አግራሞትን የሚጭር ነውና ይሄን ለማለት ነው። አመሰግናለሁ።